ለሰው ሲሳል የነበረ ለሰው ሲያርድ የነበረ ለሰው ዝቅ ሲል የነበረ አላህ ሱብሓነሁ ወተዓላ በመላእክቶቹ መልኩ ሲጠይቀው ከዛም በኋላ እነዛ መላእክቶች ይጠይቁታል ፈየስአላኒ አን-ረቢህ فيقول ها لا أدري انده ينفال ألوقم ملال فيسألانه عن ربه وعن نبيه وعن دينه صوستون الملس من بمالتي ستال ها بمالت لا أدري ألوقم ملال كذا الله من هلال كذب عبده باريها يواشطال بلو كجهنم من طافنا بالجلات كجهنم شتا ما شتوت يا جهنم سمو ما يدر سوال يمطوال كزام بحالا دغمو ይሄ ብቻ ነው فيضيق قبره حتى تختلف اضلاعه سطرنا سطر እስከሚተላለፍ ድረስ መቃብሩ ይጣበብበታል አሉ ማናቸው ይሄን ያሉት አሽረፉ الانبياء والمرسلين የሆኑት ነብዩ አለይሂ ሰላቱ ወሰለም ስለዚህ ወንድም ተውሂድህን አስተካክል عقيدهن استكاكل امي ملكوا الله بچا مسجر لله بچا مسال لله بچا مارد لله بچا قل ان صلاتي ونسكي ومحياي ومماتي لله رب العالمين الايه مولاو صلاتيم هنا سجدتيم هنا ماغونبسيم هنا مساليم هنا لله سبحانه وتعالى بچا ነው ለመሆኑ ለዚህ ሞት በምንድነው የምንዘጋጀው عقيدتنا استكاكلنال توحيداتنا استكاكلنال لغوربيتاችን መልካም ውለናል ሰው ሲሞት ብቻ የምንሰበሰብበት ሰው ሲሞት የምንጠይቀው ለምንድን ነው ውሸታችንና ኪዝብ ለመሆኑ ምልክት ወራሽ ምን ያረጋል መሰለ እዚህ ቀብሮ ከፍተኛ ፍርድ ቤት በችሎት ሲከራከር 8 ቀን 3 ቀን አይቆይም አላማ ረሂመ ረቢህ አላህ ካዘነለት ለመሆኑ ሐቂቀተን በቀደም ሰሞታችንን በስተፊት ስለዝምድና ተጠያይቀናል ስለተል አርሃም ጠይቀናል ለራሳችን ተግባብተናል ወንድሜ የታለ ብለናል እህቴ የታለች ብለናል ዘመድ አዝማዳችን የታለ ብለናል ጎረቤታችን የታለ ብለናል ነገር ግን ማ دخل الاسلام في قلوبنا ልባችን ውስጥ እስልምና አልገባም ላይ መድላ ነው ልባችን ደርቋል አላህ Subhanahu Wa Ta'ala እኮ ነግሮናል እነዛ በኒ እስራኤሎች ልባቸው እንደደረቁ ነግሮናል አላህ Subhanahu Wa Ta'ala ከድንጋይ በላይ የሰው ልጅ ልቡ ይደርቃል ርህራሄ ይኑረን الله سبحانه وتعالى ببتشኝነት አምልከነው እንሙት ሩብያውንም እናስተካክል ኡሉህያውንም እናስተካክል አኺረ ዘማን ላይ ዲን الاسلام እንግዳ የሆነ ነው بدأ الاسلام غريبا وسيعود غريبا فطوبى للغرباء እስልምና እንግዳ ሆኖ ገባሉ ነብዩ አለይሂ ሰላቱ ወሰለም ባይተዋር ሆኖ ገባ ወደፊት ባይተዋር ሆኖ ይመለሳል فطوبى للغرباء ለነዛ ባይተዋር ለሰብየዎች እንኳን አማረላቸው ምንኛ ማረላቸው ወይንም ጡባ የሚባል የጀነት ዛፍ አለ ጀነት ውስጥ ሰብቶላቸዋል አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ለአኺራ እንዘጋጅ መልካም ሰራችን ሊያመዝንልን ዘንድ አላህ Subhanahu Wa Ta'ala ምን ይላል መሰላቱ فمن ثقلت موازينه فاولئك هم المفلحون እነዛ የሥራ መዝገባቸው ከፍ ያለላቸው አቂዳቸውን አስተካክለው توحيداتهم استقاقلوا كشرك رقوا ملكام يتبالن هلو دربوا يسروا سكيتاتهم يمياقنوا تنسوناتهم ومن خفت موازينه فأولئك الذين خسروا أنفسهم في جهنم خالدون إلى الله سبحانه وتعالى النزا يسرى مزقباتهم زكا لباتهم النسوناتهم بيتسبوتاتهم خسروا أنفسهم وأهلهم بيتسبوتاتهم انكسروا راساتهم انكسروا الله سبحانه وتعالى بذ ساعات من يلاتوال مسلاته جهنم زنت عالم دينوري هنا الله من يلال عالم تكون آياتي تطلع عليكم فكنتم بها تكذبون لما هو نكذب استفيد يعني أنكسوش النبب باتوا هالنبر كزام تستبابل الله هالنبر بيتنيا ملاك الله ستبار سجارو ستبار أنبو ستبار قرو ستبار ديناتون وقو لآخراتو تزقادو ملكام يتبالن هلو ستبارو كزام فكنتم بها تكذبون ستستبابلوا النبر ميلواتشون الله سبحانه وتعالى الناس من بمالتي ستالوا قالوا ربنا غلبت علينا شقوتنا وكنا قوما ضالين ጌታችን ሆይ አዎን በእኛ እድለቢስነታችን አይልወን ነው እድለቢሶች ሆነን ነው ደርቀን ነው ጠማሞች ሆነናል ዱንያ ላይ አሳልፈናል ይላሉ ከዛም በኋላ ربنا اخرجنا منها فإن عدنا فإنا ظالمون እባክህ ጌታችን ከዚህ አውጣን ከዚህ የምታወጣን ከሆነ እኛ ራሳችንን በዳይነን ድጋሜ ከተመለስንውና መልስ ይሰጣሉ አላህም ከዛ ምን ይላቸዋል قال اخسئوا فيها ولا تكلمون
እባካችሁ ፈሩጁ ተዋረዱ ዝንተ ዓለም ጀሃነም ኑሩ እንዳታናግሩ ብሎ አላህ ሱብሓነሁ ወተዓላ የራህመት አይኑን ያነሳና ቁጣውን ያሰፍራል ማለት ነው። ስለዚህ አቂዳችንን ተውሂዳችንን አስተካክለን ያለንበትን መንገድ መስመሩን ጠርገን ለአኺራ መዘጋጀት መቻል አለብን። ኢዳሪል ባቂያ ማለት አላህም ነግሮናል። ከላ በል ቱሒቡነ አልዓጂላ ወተዘሩነ አልአኺራ ዱንያን ትታችሁ አኺራን ትታችሁ ዱንያን ትወዳላችሁ። ዱንያን መርጣችኋል። ታዲያ ነገ ጧት ከላ ኢዛ በለገት ተራቂ ወቂለ መን ራቅ ታዲያ እዚህ ጋር ነፍስ መታ ውጭ ግቢ ስትባል የታለ ራቂ የታለ ዶክተር የታለ ስፔሻሊስት የታለ ፕሮፌሰር እስከሚባልበት ድረስ የዛን ጊዜ ታዲያ ማን ያድናችኋል? ስለዚህ አላህ ሱብሓነሁ ወተዓላም ደግሞ ነግሮናል። ለዚህ ለአኺራ ልንዘጋጅ ይገባል። ለሞት ልንዘጋጅ ይገባል። ሁሉ ነገራችን አስተካክለን ለአላህ ልንሄድ ይገባል ማለት የሰው ልጅ ማንኛውንም አላህ ሱብሓነሁ ወተዓላን የሚያውቅ ሆነ ተውሂዱን የሚያውቅ የሆነ አካል ምን ማለት መቻል አለበት? አላህ ሱብሓነሁ ወተዓላን ምን ሊል ይገባል? ሊያመልክ ይገባል ማለት ተውሂድና አቂዳ የተስተካከለ ጎረቤቱን አይበድልም። ተውሂድና አቂዳው ያማረለት የሆነ አካል ወንድሙን አይዞልምም፣ ቤተሰቦቹን አይዞልምም፣ ለእናት ለአባቱ ዝቅ ይላል። አላህ ሱብሓነሁ ወተዓላ ያስቀመጠውን ሐቅ ምን ይላል ማለት ነው? አላሁ ጀለ ወዐላ ያስቀመጠውን ሐቅ ይወጣል። ትህትና ይኖረዋል፣ ስነ ምግባር ይኖረዋል፣ የነብያቶችን መንገድ ይከተላል። ስነ ምግባሩ አኽላቁ የተሞላ ነው፣ በእዝነት የተሞላ ነው። አማ ሌላ ከሆነ ይፈስድበታል ማለት ነው። ስለዚህ ለዚህ ለሞት ልንዘጋጅ ይገባል። ቤተሰቦችም ይህን ጊዜ ማልቀስ አይደለም ምን ማድረግ መቻል አለብህ? ዱንያ ላይ አቂዳው ተውሂዱ ተስተካክሎ ልጆቹ ሁሉ እንዲሞቱ ኮትኩተህ ማሳደግ መቻል አለብህ። የሚጠቅምህ ይህ ነው። ጉንጭህን አትቅደድ፣ ኮለታህን አትቅደድ፣ ፊትህን አትምታ። ሞት ሐቅ ነው። አልመውቱ ባቡ ወኩሉ ናስ የድኹሉን ሞት በር ነው፣ ሁሉም ሰው ይገባል። ስለዚህ ማንኛውንም ነገር አስተካክለ መሄድ መቻል ያለብህ እህን ጊዜ ነው። ዝምድናውን መቀጠል፣ መልካምን መዋል፣ ቤተሰቦቹን በተርቢያ ማሳደግ፣ ቆርጦ የሞተውን ደግሞ ዝምድናዎች እንዲቀጠሉ ማድረግ፣ እህን ጊዜ ዱዓ ማድረግ፣ ለሱ መልካምን መስራት፣ ጥሩ ነገር ማድረግ ይገባል ማለት ነው። መጠየቅ እህን ጊዜ የሟች ቤተሰቦች የታሉ? ደካሞች አይታሞች ናቸው ልጆቹ የታሉ? የሚያግዛቸው አለ? መልካም ሰው አለ? ጎረቤትህን እያንዳንድህን ነገር ልፈትሽ ይገባል። ሁሉን ነገር ልናስተካክል ይገባል እላለሁ። ስለዚህ ሞት ስለዚህ ያው ብዙ መቃብሮች አሁን ላይ አንደኛ ነብዩ አለይሂ ሰላቱ ወሰላም ባሉበት ነው ተንቢህ ያደረጉ ነው። መቃብር ሸሪዕየን ነብዩ አለይሂ ሰላቱ ወሰላም ባስቀመጡት ብቻና ብቻ ቢድዓ የሚባል ነገር ዲን ላይ አይሰራም። የሞተ ሰው ተጠያቂ አይደለም፣ በህይወት ያለ ሰው ቢያንስ አንድ ሰው የሚገርመኝ አኺራ አለብኝ ይላል፣ አላህ ሱብሓነሁ ወተዓላ አውቃለሁ ይላል፣ ወደ ዲኔ እየመጣሁ ነው ይላል። ነገር ግን ስለ ቢድዓ ሲነገረው ምን ይላል? ይነፋፋል። ሐታ ራሱ መስጊድ ላይ ብታይ ሶላት ራሱ ሶፍ አስተካክል ስትለው አራባና ቆቦ ይቆምና አረ ቁም ያለው አረ ተስተካክያለሁ አረ አኺራን የሚፈልግ እንደዚህ አይደለም። ምን መልካምን ነገር መናቅ የለበትም። መቃብር ሲቀበር ነብዩ አለይሂ ሰላቱ ወሰላም ባስቀመጡ ሲከፈን በሐዲስ ተነግሯል፣ ሲታጠብ በሐዲስ ተነግሯል፣ ሲቀበርም በሐዲስ ተነግሯል። መቃብርም ሲለበስ ከፍ ማለት የለበትም ተነግሯል። ከዛን ሰዓት በኋላ ሙታን ከሞተ በኋላ ሙታኑ አይጠየቅም። ቢድዓውን አዲሱን ነገር የሚሰራው ሌላ አካል ቢሆን እንጂ ማለት እየተመላለሱ መቃብር ላይ ቁርአንን እንቅራ ቁርአን لتعمل به ነብዩ አለይሂ ሰላቱ ወሰላም اقرأوا القرآن واعملوا به ولا تأكلوا به ቁርአንን ቅሩት ስሩበት በሱ አትብሉ ብለዋል ነብዩ አለይሂ ሰላቱ ወሰላም። ይንፋያል ሰደቃለያል የያቲሞችን የአይታሞችን ንብረት ልትበላ ከዛም በኋላ 8 ቀን 9 ቀን 3 ቀን ልቅራበት 7 ቀን ይያል ከዛ መቃብር መዞር የለም። መቃብር የምዘይረው ለተዕተቢር ልትገሰጥ ልትምር ልትመከር ይሄ ደላለ የሚል ካለ ከኢማሙ ሻፊዒ ኪታብ ጀምር በፉቃሃኖች እንደዚሁም ደግሞ ከአቡ ሐኒፋ ኪታብ ያዝ ከሐዲስ ያዝ ከሙሐዲሶቹ ያዝ ከዛ ፈቲ ቡርሃነክ መረጃህን ማምጣት ትችላለህ። ይሄ ኺላፍ የሚያስነሳ ነገር አይደለም። ወደ ቀደምቶች የምትሄድ ከሆነ ወደ መልካሞች ወደ ጥሩዎች የምትሄድ ከሆነ ወደ ነብዩ አለይሂ ሰላቱ ወሰላም የምትሄድ ከሆነ ነብዩ አለይሂ ሰላቱ ወሰላም ሐዲስ ላይ ታገኘዋለህ። 3 ቀን አፈር ማልበስ የሚባል የለ፣ 40 ቀን የሚባል የለ ለሰደቃ፣ 7 ቀን የሚባል ነገር